የሚጣልን ሀሳብ መጣል አስፈላጊ ነው። የሚጠቅመንን ሀሳብ ግን መውሰድ አስፈላጊ ነው። ብዙ ጊዜ የጣልናቸው እቃዎች የማንፈልጋቸው እቃዎች በአብዛኛው ጊዜ ብዙ ጥቅም ሲሰጡ እንመለከታለን። ለምሳሌ ይህን ስትመለከቱ የተጣለ ጎማ ነበረ፣ ግን ለአበባ ማስቀመጫነት አውለነዋል። እዚህ ቦታ ላይ ያለው ስትመለከቱ ደግሞ የአበባ ማስቀመጫ ትክክለኛ አበባ ማስቀመጫ ነው፣ ተክለንበታል። ብዙ ጊዜ ስናይ ይሄ ነው የሚፈለገው፣ ይሄ ግን የተጣለ ነው ብለን ነው የምናስበው። አንዳንዴ ጣልናቸው ብለን የምናስባቸው ሰዎች ጣልነው ብለን የምናስበው የሆነ ንግግሮች በጣም በሚገርም ሁኔታ የሚጠቅም ሆኖ እናገኘዋለን። አንዳንድ ጊዜ ሰዎች በመስሪያ ቤታችን፣ በትዳራችን፣ በሆኑ ነገሮቻችን በፍቅር ግንኙነት ሊሆን ይችላል፣ በትዳር መካከል፣ በቤተሰብ መካከል፣ በአሰሪና ሰራተኛ መካከል ሊሆን ይችላል። አይኖቻችንን እስካልከፈትን ድረስ የማይጠቅሙን ይመስለናል። ሰዎች የማይጠቅሙ ሀሳባቸው የማይጠቅም ይመስለናል። ግን ሁሉን ነገር ሪሳይክል ወይም እንደገና መስራት የምንችልባቸው ሀሳቦች አሉ። እንደውም ይሄ እቃ ስለሆነ ነው በምሳሌ የሰጠሁት እንጂ የሰው ልጆች የምንጥለውን ያልተገባ ሀሳብ ሊኖረን ይችላል። ያንን በመጣል የሚጠቅሙን ሀሳብ ግን ማምጣት ያስፈልጋል። እዚህ ጋርም ስትመለከቱ ይሄ የምንጥለው ብዙ ጊዜ ተጠቅመን የምንጥለው ኮዳችን ነው። ይሄ ጃር ሊሆን ይችላል፣ የ5 ሊትሩ ሊሆን ይችላል፣ የ2-3 ሊትር የምንበለው ግን ይህንን ለአበባነት ተጠቅመንበታል ማለት ነው። ግን ብዙ ጊዜ ስናየው የምንረግጠው መኪና የሚሄድበት ማንኛውም ሰው ሊያነሳው የማይችል ነገር ነው። አንዳንዴ የማይነሱ የሚመስሉ ነገሮች ተነስተው እናያቸዋለን። የማይጠቅሙ የሚመስሉ ነገሮች ተጠቅመው እናያቸዋለን። ስለዚህ አይኖቻችንን ግን ከፍተን ማየት ያስፈልጋል። አንዳንዴ በዙሪያችን ያሉ ሰዎች የህይወታችን በረከት ናቸው። የህይወታችን በር ከፋች ናቸው። የህይወታችን ድንቅ ሰዎች ናቸው። ግን በጣም ብዙ ጊዜ እኛ ሰዎች እንሸወዳለን። አለባበሳቸውን እናያለን፣ ወይ ንግግራቸውን እናያለን፣ ወይ የሆኑ ነገሮቻቸውን እናይና ተሸውደን እነዛን ሰዎች ጋር እንተላለፋለን ማለት ነው። ሌላም ልጨምርላችሁ እዚህ ጋር ይሄ ፊቼ ነው የሚባለው ይመስለኛል። እና ይሄ የተለያየ እቃ ሲመጣ፣ የቲቪ እቃ ሲመጣ ካያችሁ ፊቼ ያለበት ወይ ደግሞ የሆኑ ነገሮች ሲመጡ አብሮ እቃው እንዳይጎዳ፣ መስታወቱ እንዳይጎዳ የሚደረግ ግን ብዙ ጊዜ እንጥላቸዋለን። ግን እንደምታዩት ይሄን አበባ ተክለንበታል ማለት ነው። ይሄንን አበባ ተክለንበት ከዛ በኋላ ቀለም ያው ከስር ተቀብተነዋል። እጅግ ያምራል። እጅግ በጣም በብዙ መንገድ ጥቅም አለው ማለት ነው። ግን አንዳንዶቻችን ቤት ሳይሆን ብዙዎቻችን ቤት ጥለናቸዋል ማለት ነው። ለምንድን ነው የሚጠቅመው? ወይ ለልጆች መጫወቻ አድርገናቸዋል ማለት ነው። ስንቶቻችንን ትክክለኛ የትዳር አጋር መጥቶ ያልተቀበልናቸው? ስንቶቻችንን በጣም መልካም ባል ይዘን ባላችንን ግን ባለመንከባከብ፣ ሚስታችንን ባለመንከባከብ ብዙ ትዳራችንን ያፈረስን? መልካም ልጆች እያሉን መልካም ሀሳብ እያላቸው አንተ እንደንትን አትሆንም፣ አንቺ እንደንትን አትሆኝም ብለን የጨቀጨቅናቸው? መስሪያ ቤት ውስጥ ሆነን መስሪያ ቤት ውስጥ ተቀምጠን አሰሪዎቻችንን ባለማክበራችን የስራ እድሎች ያጣን ስንቶቻችንን? አሰሪዎች በራሳቸው ጥሩ ሰሪ እያላቸው የእነሱን ግን መልካም ሀሳብ ባለማየት ያልተቀበላቸው ስንቶች ናቸው? ስለዚህ በህይወታችን አጋጣሚ የሚባል ነገር የለም። በህይወታችን ተሳስተን እንኳን የምንደውልበት ቦታ፣ ተሳስተን እንኳን የምንቀበልበት ስልክ፣ ሁሉ ነገር አጋጣሚ አይደለም። ትክክለኛ ምክንያታዊ ነው፣ ታስቦበት የተደረገ ነገር ነው። ስለዚህ አስበንና አስተውለን ነገሮቻችንን ማድረግ ያስፈልጋል። ነገራችን ከሩቅ እንደሚመጣ የምናስብ ሰዎች ካለን ትክክል አይደለንም። ነገሮቻችን አንዳንድ ጊዜ ቅርቦች ናቸው። አይናችንን ከፍተን ማየት ያስፈልጋል። ውሳኔዎችን መወሰን ያስፈልጋል። ብዙ ጊዜ በተለምዶ የምንለው አለ፣ ፈጣሪ ሲፈቅድ ይሆናል፣ ፈጣሪ ሲፈቅድ ትዳሬ ይፈወሳል፣ ፈጣሪ ሲፈቅድ ቢዝነስ እጀምራለሁ፣ ፈጣሪ ሲፈቅድ አገባለሁ ሰዎች ይላሉ። ፈጣሪ ሲፈቅድ ልጄ ይፈወሳል፣ ፈጣሪ ሲፈቅድ ኦልሬዲ መልካም ነገርን ለሰው ልጆች ፈጣሪ ፈቅዷል። ያንን ነገር ግን ወስነን የመግባት የኛ ምርጫ ነው። ካልወሰንን ግን በህይወታችን ሁሌ ፈጣሪ ሲፈቅድ እያለን እንኖራለን ማለት ነው። ስለዚህ በተቻለን መጠን ሁሌ አይኖቻችንን ከፍተን አጠገባችን ያለውን ነገር አይጠቅምም፣ አይረባም ብለን ያስቀመጥናቸውን ነገሮች የህይወታችን መንገድ እንደሆኑ አስበን እንደነዚህ እቃዎች ውበት እንዲሰጡ ማድረግ እንችላለን። ሰዎች የጣልናቸው ሰዎች ውበታችን ናቸው። ያልተቀበልናቸው ሰዎች ውበታችን ናቸው። በህይወታችን ለውጥ ማምጣት የምንፈልግ ከሆነ ሩቅ ቦታ እንሄድ፣ ቅርባችን በረከታችን አለ። እግዚአብሔር ይባርካችሁ። መልካም ጊዜ